አለመብላትን በህይወት ውስጥ ሰላም ተኸታተልቲ ስኒት ሚዲያ ከመን ይኹም ደሓን ዲኹም ኣነ ሰላሜ ናስኹም ደሓን ከም ትኾኑ በዓል ሙሉ ተስፋዬ ለማዓንቲ ጎዛና ላብ ዓመታዊ ክብረ በዓል ኣብርሃ ዋጽዋ እዩ ያው ትሪእዎ ኣለኹም መጋቢት 30 ላይ ተማረከ ያለይ እዚ ነጋለ ስለና ትሪእዎ ኣለኹም ያው መቸም ሎጂ ምናምን ከይድ ላይ ተዝናኑ የለይ ኣምቲ ግዜ ይጎራ ኣምቲ ሕዚ ኣምቲ ቀደም ዝሮ ታሪኹ ብዙሕ ኢና ሎጂና ደቂ ቆሮን ለኹምኩም በደንብ ገርኩም ትፈልጥዎ ኢኹም ና ጉዕዞና ላው እዩ ያው አርፊድና ኢና ተጓዒዝና ቆር ነገር ኮይንና ትሪእዎ ኣለኹም ሰብ በፂሑ ፍርቁ ይምለስሎ ንሕና ገስኪስና ለና ንኸድለና ንብለና ከማንትና ድሮው እዚ ዘይቱን ሰሪቁ ለይ ዓበየ ወዱ ቁረይ ለይለ ይግምት ና ፋሚሊ ጉዕዞና ረይዎ ቀጻሊ እንዮ ገና ላብ ሰብዓ ካርየ ካብታትና ፀጋና ኢና እና ፋሚሊ የውረይዎ ብዙሕ መኪና በፂሐን ይምለስ ኣለዋ ድዋኹም ናይ ቀደም ዲ ይኾነ ሓቢርና ንሪአና ዝሮ ዳይ ፋሚሊ ክስኩዑ ረዮ እስካና ኣትጊን ዘራይ ጎታት ዓድና ዘራእቲ ዓድና ምናምን ንፋስ ለለዎ ቦታታት ላተጎብነኹም ናተጓዓዝኩም ምሳየ ና ፋሚሊ በደንብ ገርኩም ላረኹም ማለት ላብ ስዋ ሃፂፀ ኣነጋግር ኣለ ዳርጋ ጠፊኒ እንዮ ና ፋሚሊ ዳይ ብሓደ ሓቢርና ንኺድ ረይዎ በቃ እዚ ላጎብነና ንኺድ ደቅና ፋሚሊ ረይዋው ዝኒኣ ቦታ ብጣዕሚ ኣመቸገሪት ከረንቲ ትኹን ሓጋይ ትኹን ብጭቃ ብምናምን ባይዘው በጣም ያንተጽለኒ ዛ ቦታ በቃ መንግስት ለዚያ መሐንዲስ ንሽቴ በእርግጥም ዕፀ በለስን ሲቀጥፍ ልጁን በወደደንና ባፈቀረን በአንድ ልጁ በኢየሱስ ክርስቶስ ሰላም እንደምንሰነበታችሁ በዘመናችን ሁሉ የጠበቀንና ያልተወን ዛሬ አምላካችን እንደ እግዚአብሔር መልካም ፈቃድ በዚህ ቀን የምንነጋገርበት የትምህርታችን ርዕስ መቃብራችሁን ከፍቼ ከሞት ባወጣኋችሁ ጊዜ የጌታ እግዚአብሔር እንደሆንኩ ታውቃላችሁ ብሎ ሕያው አምላካችን እግዚአብሔር ነቢዩ በሕዝቅኤል የተናገረውን ቃል በማሸኛ ጌታ ስንቶቻችሁ ታምናላችሁ? እግዚአብሔር ከሞት እንደሚያወጣ፣ እግዚአብሔር ከመቃብር እንደሚያወጣ፣ እግዚአብሔር ከኃጢአት ባህር እንደሚያወጣ፣ እግዚአብሔር ከጥፋትና ከርኩሰት ዓለም እንደሚያወጣ ፋሚሊ ያው መቸም አቅሊሎ ወጌታ እንበያዝ ትሪው ኣለኹም ያው አንቲ ሲኖትራክ ተገልቢጣንያ እንዴና ሚዛን መስሓት ዲዮ አላታ አይፈልጥ ይዝሮ ንምታይ ልገርማንስ ዓመታዊ ነገርስ በቃ ዝሓደ ጋዚ ሲጋጥም አዘን ከብታት ሲ ምንም ክርደና ይኸል ያኔ የለኩም ዝሮ ሸፈር ዳህና እዩ ምናምን ተባሂሎ ናረገ ኢላንለ በቃ ቢያንስ ንቃቅለሎ አምላኽ መቸም አቅሊሎ ወይና ፋሚሊ ያው ጉዕዞና ቀጻሊ ብዙሕ ለደንገጽ ይኾነይቱ ራኹም ሓደጋ ንሽተይ ጸጊሞ ቦታ ይመስለኒ አዝሉይሎ ላው አውዲዮ ባዕሉ ይመስለንና ፋሚሊ ሃም ሰማዕኮ እዝን ንጎ ከቅድሜና ያ በቃ ከቅድሜና እዚ አንተ ነው ቢላ ተዋይሉ ዝሮ ጉዕዞና እንቀጥል ቀጻሊ ፉና በበጎ ላይ ተሰለጠናላችሁ ብሎ ነበር እየነገራቸው። ይሄ የተና
የተናገረው ነገር ግን አልሆነም። ብዙ ሰዎች የግብፅ አስማተኞችን ድምፅ እየሰሙ የባቢሎን ጠንቋዮችን የኮከብ ቆጣሪዎችን ቋንቋ እያደመጡ ከእግዚአብሔር እቅፍ ተሰደው ሄደዋል። ከአምላካቸው ቤት ወጥተው ኮብልለዋል። ታገኛላችሁ ስለተባሉ፣ ባለጸጎች ትሆናላችሁ ስለተባሉ፣ ታውቃላችሁ ጠቢባን ትሆናላችሁ እንደተናገረ ጥበብና ኃይል የእርሱ ናትና ሞት ካለበት ከዚህ ፍሬ በበላ ጊዜ ራስ ፈቃድ የሞት ሞትን ትሞታለህ ብሎ እግዚአብሔር አስጠንቅቆታል። አዳም ነፍሳችን የወደደችውን ነፍሳችን የፈለገችውን ደስ የምንሰኝበትን ንጉሳችንን እርሱን እንጂ ሌላ ምን በረከት አለ? ወይ ዓለም አልቀበል ስላለችን ይሆን? እግዚአብሔር ልጆች ብዙ አማራጮች ቢኖራችሁ እንኳን እግዚአብሔርን ናፍቁ። ከእግዚአብሔር ጋር ተጣብቆ መኖርን በሕይወታችሁ ሁሉ ተመኙ። ጥቂት ዘመንን ብቻ አይደለም፣ ሕይወት ዘመናችንን ሁሉ በእግዚአብሔር ቤት ተጥለን ብንኖር ለኛ መልካም ነው። አዳም ያልተመቸው ከእግዚአብሔር እቅፍ ከወረደ በኋላ ለምንድነው የእግዚአብሔር ልጆች ከእግዚአብሔር ትከሻ ላይ እየተንሸራተትን በሰዎች መዳፍ ለማረፍ እየናፈቀ? አልተሳካለትም። ለእንባው ለመውጣት እንደቀደመው ለመጾም ለመስገድ፣ እንደቀደመው ለመጸለይ፣ እንደቀደመው ለማገልገል፣ እንደቀደመው ፍጹም የሆነ ክርስትና ለመኖር ለመመለስ እንቸገራለን። አንድ ነገር ልንገራችሁ። ታስታውሳላችሁ ብዙዎቻችሁ የሶምሶንን ታሪኩ በመጽሐፈ መሳፍንት ምዕራፍ 13 ይጀምራል። ሶምሶንን እግዚአብሔር ከማህፀን የሰራው ፍልስጤማውያንን ለመበቀል እስራኤል ዘሥጋ ከባርነት ቤት ከርስት ወደ ከነዓን ሲጓዙ በመንገድ እየተፈታተነ የእግዚአብሔርን ሕዝብ አስቸግሮት ነበርና እግዚአብሔር ሕዝቡን ካሳረፈ በኋላ ማርና ወተት ወደምታፈልቀው ምድር ወደ ምድረ ርስት ወደ ከነዓን ካገባቸው በኋላ ሶምሶንን ፍልስጤማውያንን እንዲበቀል ከማህፀን ሰራ። የተወለደው በትንቢት ከተወለደ በኋላ የናዝራዊነት ሥርዓት ተሰርቶለት የእግዚአብሔርን ድምፅ ብቻ እየሰማ እግዚአብሔርን እንዲያገለግል ሶምሶን ናዝራዊ ተባለ። በብሉይ ኪዳን የናዝራዊነት ሥርዓት አለ። ናዝራውያን በፀጉራቸው ላይ ምላጭ አያርፍም። እግዚአብሔር ከማህፀን ጀምሮ ጠብቆት በዕድሜ ሁሉ ብርቱና ጠንካራ ነበር። ገና በብላቴናነት ወራት ምድራቸውን አቃጥሎ የእግዚአብሔር ልጆችን ጠላት ፍልስጤማውያንን በኃያል ክንዱ አድቅቆ የእግዚአብሔርን ስም ማክበር ጀመረ። ሶምሶን ዝናው ሲሰማ፣ ስለ ሶምሶን ሲወራ ሌላ ነገር አብሮ መጣ። ሶምሶን የሚባል ኃያል ሰው በእስራኤል መንደር ተነስቷል። ሶምሶን የሚባል ከአብርሃም ወገን ወጥቷል። ይህ ሰው አሁንም ባለን በዘመኑ ናዝራውያን ጆሮ ይመጣል። የስልክ ጥሪ ብዙ ጊዜ ደርሶናል። ፖስታ ይጻፍልናል፣ ኢሜል ይደረግልናል። በየመንገዱ ፍርሙልን እየተባለ መንገድ ሁሉ ይታጠራል። እግዚአብሔር ልጆች ይሄ ነገር ምን ይመስላችኋል? ምልክቱ ምንድነው ትላላችሁ? እኛ እኮ
ፋሚሊ ትሪእዎ ኣለኹም ኣብዚ ንዕርፍ ቡና ንሰቲ ኣለና እና ርእይዎ ዝኒ ብራዘር ድሕሪ 5 ወር 6 ዓመት ኣካባቢ እዚ ናይ ሓፍታ ማዘር ከዓ ርእይዎ ድሕሪ 2 ዓመት ምናምን ረኺቦዮምና ብጣዕሚ ደስ ዝብል ፋሚሊ ረኺቦ ኣለኹ እና ቢያንስ መተኣኻኸቢ ከምዚ ክብረ በዓል መተኣኻኸቢ ፋሚሊ እና ደስ ይልነኒ ኣብዚ ርእይዎ ይስሐቕ ጫወት ለዝገያፅና ፋሚሊ ኣብዚ ርእይዎ ብዙሕ ዝሽወጥኒ እና ርእይዎ ባዕልኹም أنا سيبوت أبا. ناي قدس أورائيل، ناي قدس رفائيل درسالي. ناي وليع مسكلي. ملوك بملوك. حال وليع مسكلي. إيد الأبرم بحثي مسمر استوى قالوا إن ذكرون لي. إذا مسكلي عسك ليس ماشي. إذا وليع مسكلي ما. واف طويل دي تم غنس لي هاي درو غزنا زي مسل نيرو نا فاميلي همير اخمو كومنت حفلوي كوير تخم يفليني لايك سبسكرايب شير كومنت لا غور زي فيديو زي لا كله باصح غورو نا فاميلي مساسلا صنحكم تيك كبرتي هبل